እያጠብኩት የተነሳሰው አለ ይሄ ከንፈር ያው ለምሳሌ ይሄ ከንፈር ይተያ አስተግፍሩላህ እቺ ከንፈር እሺ የተተረተረችው እሺ አዎ ተረግጬ ነው ሰውዬው ብዙ ጊዜ ልብ ኬስ ይጠበቅ ይባላል እሺ ያው የጀናዛ አሯሩጡ ተብሏል እኛ አይደለም ያለው ቁርአኑም ከትቦታል እሺ ጀና የሞተን ሰው አሯሩጥ አሳድር የሚል የለም እንደው ድንገት ቤተሰብ እኛ ሀያ አድርገን ቤተሰብ ምናምን እናት አባት ምናምን ካሉ ለነሱ ስንል ነው ምናዘገየው እንጂ ጀናዛ አሯሩጥ ተብሏል ኦኬ ከሞተ በቃ ለመቅበር መቸኮል ነገር ዙር አካባቢ ነው አሁን የምነግር ሰውየው ዙር ላይ ሞተ ምናምን ተጠሩ እንደማንኛውም ሰው የትም ጀናዛ ቤት አይደለም ቤት ውስጥ ነው የምናጥበው እሺ ነው ምን ችግር አለው ከፈን ምናምን ከፈን ቤት ውስጥ ማዘር ብዙ ታስቀምጣለች ብያለሁ ኦኬ እና ከፈን እያመጡ ሰው ይነይታል አምጥ ከዛ ከፈን ቆርጬ ምናምን ሄድኩ ስናጥብ ግን አጋጣሚ ነገር ነው ወይ ለብህ ያለ ነገር ነው ብድግ ሲል አቀኝ አላቁ ያ አላህ እንደዚህ ማለት ተተናነቀ ግን በቃ ቀድሞ ስለመጣኝ እዚህ ጋር እቺ እንደዚህ ተተረተረች ኦኬ እንደዚህ ማጥባራ ምን ተሰማህ ግን አንተ ጀናዛ ብለህ ያጠብኩ የነበረ ሰው ሲነሳ ምን ቃላ ታምር ነው ቀጥጥ ነው ያልኩት ለረጅም ሰዓት ከዛ ተቀየረ እሺ በተክቢራ ተቀየረ አላሁ አክበር ዱዓ ተደረገ ምና ሰደቆን እየመጣው በበላው ነው ነበርኩ የዘየው የኔ ልጅ ነው ሱብሃንአላህ ፈለኩ የኔ ልጅ ነው ሱብሃንአላህ ጥያቄው አግብታል አዎ ሱብሃንአላህ ይሄ ከባድ ልጅ ነው ከኔም ልጅ ከፈለካለኝ አራግብቻለሁ ያ አላህ ያ አላህ ምርጥ ሚስታለኝ አልኩት ማሻአላህ ጋዛው ተባልኩ ሚደንቅ ነው በጣም ላይክ አንዳንዴ ደግሞ ከዚህ አለፍ ብሎ ደግሞ ከዚህ ጋር የተያዘ ሌላ ስቶሪ ካለ በሰማም ደስ ይለኛል ላይክ ወይ ተቀብሮ ሊሆን ይችላል ወይስ ኦን ዘ ዌይ ወደ መቃብር እየሄደ ሊሆን ይችላል እንደዚህ አይነት ነገርስ ገጥሞ ያውቃል እንደዚህ አንዳንዴ የልብ ኬስ ሲሆን ወደ ሐኪም ቤት ወስደው ሁለት ከሶስት ቀን እየቆየ እንደዚህ ሚነሳኩ በብዛት ይኖራልኩ ግን ምንድነው ገና ሩህን ተባላለቻ ሩሁ ጮት አትፈልግም መስጊድ በለው በቃ እኛ ሩዋችን መስጊድ በለው ወላሂ ጮት ካሰማት በቃ ትፈራለች ትጠፍ በቃ መጀመሪያ የሰራው ስራ አለ ምናምን ጮት አይፈልግም የታመመ ሰው አይጩበት ሐኪም ቤት ብዙ ጊዜ ያላየ ለስጮ የታመሙ ድክ እኔ ነኝ እንደ ተረኛ ነው ያ አላህ በጤነኛነታችን ግን ተረኛ አንልም አትጩባት ቁርአን ደስ የሚል ነገር ሩሁ ካል ረጋ ያለ እየተደሰተች የምትሄድ ነገር ነችና እንዲህ ነገር ነው የምትፈልገው ቀጥተንና የሆነ ሳለ ደግሞ አለው ተላለች ማንኮራፋት አለ ምትለው ነገር አለች እሷ ተለቅ እዚህ ጋር አለ አንዳንዴ ያው በግኩ ገፈው ለረጅም ሰዓት እኮ ሰውነቱ እንደዚህ እንዲገተከታ የሰው ልጅም እንደዛ ነው ተጠብቀዋል እቺ ላባለ ይሄ ላባለ ይሄ ሰውነታችን እንተናለ መጠበቀው ነገር አለ እና በጣም ጥንቃቄ ይፈልጋል በተለይ ሞተ ተብሎ ስታወጣው ጥንቃቄ ግድ ነው እርግጠኝነት ያው ሁሉ ሰው አንተ ላይ ነው ያለው ይጨርሰው ብለህ ዱዓ ልታረግ ነው ሳይሞት ሞተ ብለህ መጣ ስለዚህ ጥንቃቄ ይፈልጋል ቼክ ኮቲንሽ ደቂቃ አለ የሰውነታችን ይሞካል ኦኬ እቺ ስራችን አለች እንዴት ትንቀጠቀጣለች ራሷ እንደዚህ እንዴ ምን ከተከተ ባህሪ አላት እሷ ስጨርስ እንዴት ስትመጣ ይለች ኦኬ እዛ ሰዓት መፍረድ ትችላለህ ያለው እዛ ከባድ ነው ሶ ከዚህ ጋር የተያዘ ሌላ ስቶሪ አለ እስቲ ቆይቷል ሳላገባ በፊት ምናምን ነገር እንዴ አሁን ዘመድ አለኝ ከዘመድም በላይ በብዙ ነገር እንደጋገፋለን እሱ ብቻ ሳይሆን እግር ያለው እነ ሙባሪክ እነ መሐመድ ኢሳ እነ ኢንጂነር ዳውድ ኢማም ዳባት ወንድ ኦኬ እነሱ አሉና አሁን አሜሪካን ያለው ሰው ያለ በጣም እንደዚህ የቸገሩ ሰዎች ምናምን ነገር ሲሆን ደውለን ኮንታክት እናድርጓለን ኦኬ ኢንሻአላህ አሁን እኔ እሱንም በዛው ስነግረህ